መኪናን ሳታዩ መንዳት በጣም ከባድ አደጋ አለው ቤተሰቦች። በጣም ሰላም ቤተሰቦቼ፣ ናቲ አውቶሞቲቭ ነኝ። ዛሬ የመጣሁት ቤተሰቦቼ መኪናን ከመንዳታችሁ በፊት ከቤታችሁ ስትወጡ አንድ መኪናን ከመንዳታችሁ በፊት ምን ማድረግ አለብን ለሚሉት ነገሮች አንዳንድ ነገሮችን ላሳያችሁ ነው የመጣሁት። ይሄ ቪዲዮ ደግሞ ለብዙ ሰው እንዲዳረስ እናንተም እንድታገኙት ቪዲዮን የደውል ምልክት መንካት አትርሱ። ቤተሰብ ሁኑ። ቤተሰብ በመሆናችሁ የተለያዩ መኪኖችን ስለ መኪኖች የተለያዩ ነገሮችን ማወቅ ትችላላችሁ እዚህ ቻናል ላይ። ስለዚህ ቤተሰብ ሁኑ። ሰብስክራይብ በማድረግ ቪዲዮውን መጀመር ትችላላችሁ። ቤተሰቦቼ እንግዲህ ዛሬ ልነግራችሁ የመጣሁት አንድ መኪና በተለይ ዲዛይር እና ስዊፍት ያላችሁ ሰዎች መኪናችሁን ከቤታችሁ ወጣችሁ ከማስነሳታችሁ በፊት ምን ማየት አለብን የሚለውን ነገር ላሳያችሁ ነው የመጣሁት። ያለበዛ እነዚህ ነገሮች ማታዩ ከሆነ መንገድ ላይ ክራውድድ በሆነ ቦታ ላይ ትቆማላችሁ፣ መኪናችሁ ይቆማል፣ ሰዓታችሁ ይዛባባችኋል፣ ሰዓት ቶሎ መድረስ የነበረባችሁ ቦታ ላደርሱ ትችላላችሁ። እነዚህ ነገሮች ይከሰቱባችኋል። ስለዚህ መኪናችሁን ማየት ይኖርባችሁ። እነዛን ለማየት መጀመሪያ እንግዲህ ያው ቁልፉን ከከፈታችሁ በኋላ በራችሁን ከከፈታችሁ በኋላ የፊት ኮፈን ነው የምትከፍቱት። የፊት ኮፈን ትከፍታላችሁ። የፊት ኮፈን ከከፈታችሁ በኋላ ማቆሚያ ያለች ያችን ማቆሚያ ታቆማላችሁ። ላያችሁ ላይ እንዳይወድቅ ማቆም መቻል አለባችሁ። ያንን ካረጋችሁ በኋላ ቤተሰቦቼ ምንድነው ልናደርግ የምንችለው? መጀመሪያ የምናየው የሞተር ዘይቱን ነው። የሞተር ዘይት ቼክ ማድረግ አለብን። የሞተር ዘይት ቼክ ስናደርግ ምንድነው የምናደርገው? ዲፕስቲኳን መጀመሪያ እናወጣታለን። ዲፕስቲኳን ካወጣናት በኋላ እንጠርጋታለን። የመጀመሪያው ዙር ላይ ይጠረጋል በጨርቅ ታዘጋ። ሶፍትም ሊሆን ይችላል፣ ጨርቅም ሊሆን ይችላል፣ ግን ደረቅ ባለ ነገር ይሆናል። ይጠረግና ያ ኦይል ዲፕስቲኩ ተመልሶ ይገባል። ተመልሶ ካስገባን በኋላ እናወጣዋለን። ያን ካወጣን በኋላ ዘይቱን እናየዋለን። ዘይቱን ስናየው ሌቭሉ እንደዚህ አይነት ቦታ ላይ መሆን አለበት። አሁን የምታዩት ቦታ ላይ ሌቭሉ መሆን አለበት ግዴታ ማለት ነው። ከዚህ ሌቭል በታች ከሆነ ግዴታ ዘይታችሁን ቶፕ አፕ ማድረግ መቻል አለባችሁ። ረጅም መንገድ የምትሄዱ ከሆነ ከክፍለ ሀገር የምትወጡ ከሆነ ለመኪናው አደጋ ሊሆን ስለሚችል ዘይታችሁን ቶፕ አፕ ታደርጋላችሁ ማለት ነው። ይሄን እናያለን መጀመሪያ። ከዛ በኋላ ፍሳሽ ማየት አለባችሁ። መሬታችሁ ላይ ፍሳሽ አለ የሚለው ነገር ታያላችሁ ማለት ነው። ይሄን ካያችሁ በኋላ የምንሄደው ወዴት ነው? ወደ ውሃ ነው የምንሄደው። ወደ ውሃ ስንሄድ ደግሞ ውሃ ይሄ መኪና አለው የለውም የሚለው ምንድነው የምናየው? ራዲያተሩን ከመክፈታችሁ በፊት ሪዘርቨሩ ላይ ኩላንት፣ ያው ውሃ በተለምዶ ስለምንለው ነው ቤተሰቦች፣ ኩላንት ነው ቼክ የምናደርገው። ሪዘርቨሩን ቼክ እናደርጋለን። ማይታያችሁ ከቆሸሸባችሁ በጨርቅ ነገር ጥርግ አድርጋችሁ ሌቭል ላይ ሚኒመም የሚላለው ማክሲመም የሚላለው እዛ ቦታ ላይ አለው ፉል እና ኩላንቱ ፉል ላይ ነው ወይስ ከፉል በታች ነው የሚለው ነገር እናያለን ማለት። ፉል ላይ ከሆነ ራዲያተሩን መክፈት አይጠበቅባችሁ። ምንድነው የምታደርጉት? እዛው ላይ ካየ ውሃ አለው ማለት። ነገር ግን ከፉል በታች ከሆነ ራዲያተሩን መክፈት አለባችሁ። ከከፈትን በኋላ ውሃውን ቼክ እናደርጋለን። ውሃ ስንሞላ ደግሞ እስከ አፉ ድረስ አንሞላም፣ እስከ አንገቱ ድረስ ነው ውሃው የምንሞላው። ያንን ካስተካከልን በኋላ ክዳኑን በአግባቡ እንዘጓል። ስለ ክዳን አዘጋግ ከዚህ በፊት ቲክቶክ ፔጃችን ላይ ሰርችላችኋለሁ። ብዙ ሰዎች ክዳናችሁን ከፍታችሁ በአግባቡ ባለመዝጋት የተለያዩ ችግሮች ሲፈጠሩ ቲክቶክ ፔጃችን ላይ ስለሱ አዘጋግ በደንብ አሳይቻችኋለሁ። ይሄንን በስነ ስርዓቱ ነው የምትዘጉት። ቲክቶክ ፔጃችን ላይ ገብታችሁ ማየት ትችላላችሁ ቤተሰቦቼ። ያን ካረግን በኋላ በተለይ አንዳንዴ ደግሞ ምንድነው ሪዘርቨሩ ባዶ ከሆነ ግዴታ ራዲያተር ትከፍታላችሁ። አይታችሁ ደግሞ ማታቁ ራዲያተራችሁን ከፍታችሁ ማታቁ ሰዎችም ራዲያተራችሁን ከፍታችሁ አይታችሁ መልሳችሁ መዝጋት መቻል አለባችሁ ማለት ነው። እቺ ደግሞ ምንድነው ባትሪያችንን ቼክ እናደርጋለን። ባትሪያችንን ደግሞ እንዴት ነው ቼክ የምናደርገው? መጀመሪያ የባትሪ ውሃው ፈሷል አልፈሰም የሚለውን ውጫዊ እናያለን። ከዛ በኋላ ምንድነው ብሎኑ ላልቷል ወይ የክላምፑ ብሎን ላልቷል ወይስ አላላ የሚለውን እያነቃነቅን የፖዚቲቭንም የኔጌቲቭንም ባትሪ እናያለን። ላልቷል አላላ የሚለው ከላላ ግዴታ ማጥበቅ መቻል አለባችሁ። መፍቻ እንኳን ባይኖራችሁ በሆነ መምቻ ነገር መታ እያደረጋችሁ ማስተካከል መቻል አለባችሁ ቤተሰቦች። ያን ነገር ማስተካከል መቻል አለበት። ያን ካረግን በኋላ ያው ዲዛይር ላላችሁ ወይም ስዊፍት ላላችሁ ሰዎች ብያለሁ ይሄን ነገር የምሰራላችሁ ምንድነው የምናደርገው? ኤጂኤስ ይባላል። ይሄን ፓርት የምታዩት የኤጂኤስ ፓርት ነው። ኤጂኤሱ ዘይት አለው ወይስ የለውም የሚለውን ነገር እናያለን። ንጹህ ከሆነ በአግባቡ እናያለን ፊት ለፊት፣ ካልሆነ ግን በጨርቅ ነገር እንጠርገዋለን። በጨርቅ ነገር ረጠብ ባለ ጨርቅ ወይም ደረቅ ጨርቅ እንጠርገው። ስንጠርገው የዘይቱ ሌቭል በደንብ እናየዋለን። ያንን ካየን በኋላ ምንድነው የምናደርገው? ሊኬጅ ከታች ሻፍቱ ላይ ጎሚኒ ያለች ከቨር አለች፣ የጎሚኒ ከቨር አለች ከታች እንደምታዩት። እሷ ላይ ምንድነው የምናደርገው? ፍሳሽ አለው ወይስ የለው የሚለውን እናወጣና እጃችን ላይ እናየዋለን።
ፍሳሽ ካለው ብዙ ነው ወይስ አይደለም የሚለው እናያለን። በጣም ብዙ ፍሳሽ ካለው ከመንዳታችሁ በፊት ወደ ባለሙያ ማሳወቅ መቻል አለባችሁ። ነገር ግን እንደ እጀት ትንሽ ነገር ከሆነ ግን ነርታችሁት ወደ ባለሙያ ሄዳችሁ ያን ነገር ችግሩ ምንድነው የሚለው መጠየቅ መቻል አለባችሁ። ስለ ችግሩ እንደዚህ አይነት ነገሮች ደግሞ በሌላ ቪዲዮ እመጣላችኋለሁ። ሰፊ ነገር ስለሆነ እመጣላችኋለሁ። ከዛ ምንድነው የምታደርጉት ቤተሰቦች ያን ፓርት ካያችሁ በኋላ ኤጂኤሱን አይታችኋል። ኤጂኤስ ኦይሉ አለው ሊኬጅም ከሌለው እንደዚህ ንጹህ ከሆነ አሪፍ ነው። ከዛ ወዴት ነው የምንሄደው? ፍሬን ዘይት። ፍሬን ወሳኝ ነገር ነው ለመኪናችን። ፍሬን ወሳኝ ነገር ነው። አደጋ እንዳናደርስ ለሶስተኛ ወገንም ለራሳችንም ስንል ለመኪናችንም ስንል ይሄ ሁሉ ወሳኝነቱ ፍሬናችን ነው። ፍሬኑ ዘይት አለው ወይስ የለውም የሚለውን ነገር እናያለን። የፍሬን ሪዘርቨሩ ቋቱ ቆሻሻ ከሆነ እንጠርገዋለን፣ እናጸደዋለን፣ ይጸዳል። ከዛ በኋላ ያን ፍሬ ዘይት አለው ወይስ የለውም የሚለውን ፓርት እናያለን። ያንን ካየን በኋላ የሚቀጥለው ወደ ምንሄደው ወዴት ነው የምንሄደው ቤተሰቦቼ? ወደ ችንጋ ወደ ማየት ነው የምንሄደው። ችንጋ ወይም ቤልት ይባላል። በእንግሊዝኛው ቤልት ይባላል፣ ካልሆነ ችንጋ በሚለው ያው በተለምዶ ችንጋ ብዙ ይባላል፣ የተለያዩ ስሞች አሉት። ስለዚህ ችንጋ ማለት ይሄን ፓርት ነው። ዲናሞ ፊት ለፊት በተሳፋሪ በኩል ይገኛል። እንግዲህ ዲዛይር ሲውስት ያላችሁ ሰዎች የምናየው ቤት በኩል ነው፣ በተሳፋሪ ሳይድ በኩል ነው የምናየው። በዛ ጋር ሁለት ችንጋዎች አሉ። አንደኛው የኦልተርኔተር የዋተር ፓምፕ ችንጋ ሲሆን አንደኛው ደግሞ የኤሲያችን ነው ችንጋ ያለው። ስለዚህ ሁለቱንም ማየት አለብን። ላልተዋል ወይ ተበጥሷል ወይ የሚለውን ነገር ማየት አለብን። ማታ ስንገባ በተለያየ መንገድ ጠጠር ገብቶ ሊሆን ይችላል፣ ፌስታሎች ምናምን ገብተው ውስጡ ሊጠቀለሉ ይችላሉ። ስለዚህ ያን ነገር ማጣራት ስላለብን ምንድነው የምናደርገው? እናያለን። ደስት ነገሮች አሉ ወይ፣ እነዚህ ደስት ማቴሪያሎች እነ ፌስታል፣ ጨርቅ ምናምን ነገሮች ከታች ጋርድ የሌለን መኪኖች ምን ይሆናል? እንደዚህ ነገሮች ሊገቡ ስለሚችሉ እነዚህ ነገር ነው ጥንቃቄ የምናደርገው ማለት ነው። ያን እናያለን፣ መላላቱን እናያለን፣ አለመበጠሱን እናያለን። በዚህ አጋጣሚ ስታዩ ደግሞ ክራክ ያደረገ የተሰነጣጠቀ ነገር ካለው የመድረቅ ባህሪ ካለው ወደ ባለሙያ መሄድ ይኖርባችኋል ማለት ነው። ስታዩት ንጹህ ነገር ከሆነ ምንድነው ወደሚቀጥለው ስቴፕ ትሄዳላችሁ። ደግሞ ይሄን ካያችሁ ሞተር ላይ ዋና ነገሮችን አያችሁ ማለት ነው። ያን ስታዩ ጠቅላላ ደግሞ ምን ታያላችሁ? መኪናችሁ ውስጥ ዛፍ ስር የምታቆሙ ሰዎች፣ ግራውንድ ውስጥ የምታቆሙ ሰዎች አንዳንዴ የትንንሽ እንስሳቶች እንደ አይጥ፣ ድመቶች ምናምን ሊገቡ ስለሚችሉ ውስጥ ላይ ምንድነው ታያላችሁ። ቪዥዋል ላይ ታዩታላችሁ። ከላይ ዝም ብላችሁ አይታችሁ ደህና ነው አይደለም የሚለው ነገር አይጥ በልቶታል ምን ድመት ገብታች የሚለው ነገር ታያላችሁ። አንዳንድ እንደዚህ ነገሮች ስለሚያጋጥሙ ማለት ነው እነሱን ታያላችሁ ቤተሰቦች። ያን ካያችሁ በኋላ ወደ ኮፈን መዝጋት እንሄዳለን ማለት ነው። ስለዚህ ኮፈን ከዘጋን በኋላ ኮፈናችንን በአግባቡ መዝጋታችንን እርግጠኛ እንሆናለን። ያንን እርግጠኛ ከሆነን በኋላ ወዴት እንሄዳለን? ጎማችን ንጹህ ነው ወይስ አይደለም፣ ተኝቷል ወይስ አልተኛም የሚለውን ፓርት እናያለን። እያንዳንዱን አራቱን ጎማ እየሄድን ጎማ መፍቻ አጠገባችን ካለ ከኋላ ወይ ወንበር ስር ካለ እናወጣና በጎማ መፍቻ መታ እያደረግን እንደምታዩት ጠንካራ ነው አይደለም የሚለውን ነገር እናያለን። ከዛ በኋላ ደግሞ ጎማችንን ቶርክ እናደርጋለን። ቶርክ ማለት እናጠብቃለን፣ እናያለን ጠብቋል ወይስ ላልቷል። ምክንያቱም ምንድነው አንዳንዴ መኪና በሚያድርበት ሰዓት የራሳችሁ ቦታ ላይ የራሳችሁ ቤት ላይ የማታሳድሩ ከሆነ የተለያዩ ፓርኪንግ ቦታዎች የምታሳድሩ ከሆነ ምን ይፈጠራል መሰላችሁ? እንደዚህ አይነት ቦታዎች ላይ ሲያርፍ ሲቆም መኪና ድንገት ሌባ ሞክሮት ሊሆን ይችላል። የምታውቁት ነገር አይኖርም። ሊሰረቅ ጎማ ሊሰርቁ ይችላሉ ሌቦች። የተለያዩ ነገሮች የተሰረቀ ስለሆነ ሊሰርቁ ሞክረው ሊሆን ስለሚችል ላልቶ ሊሆን ይችላል። ወይም ፒስታ መንገድ በብዛት የምትሄዱ ሰዎች ራይድ የምትሰሩ ኮብልስቶን ምናምን ብዙ ሰዓት ስለምትገቡ እንደዚሁም ክፍለ ሀገር ረጅም መንገድ የምትሄዱ ሰዎች ፒስታ ስትገቡ የመላላት ነገር ሊፈጠር ስለሚችል ጎማችሁ ቼክ ማድረግ አለባችሁ። እንደጠብቀዋል አልጠበቀ የሚለውን ቼክ ታደርጋላችሁ ማለት ነው። እነዛ ነገሮችን አራቱንም ጎማ ዞራችሁ ቼክ ታደርጋላችሁ ማለት ነው። ያን ቼክ ካረግን በኋላ እንደዚህ ዞረን ከጨረስን በኋላ ጎማችን ላይ ጤነኛ ነው መኪናው፣ ሞተር ላይ ቼክ አድርገናል ጨርሰናል፣ ትክክል ነው። ከዛ በኋላ ምንድነው ወደ ሞተር ማስነሳት ነው የምንሄደው ማለት ነው። ወደ ማስነሳት ከመሄዳችን በፊት ግን እንገባና ከተቀመጥን በኋላ መጀመሪያ ምንድነው የምናደርገው? ወንበራችንን እናስተካክላለን። ከማስነሳትን በፊት እንዴት ነው የምንነዳው? ሜቢ ድንገት ሌላ ሰው ነርቶት መኪናውን አምጥቶላችሁ ሊሆን ይችላል። ጓደኛችሁ ነርቶት አምጥቶ ሊሆን ይችላል። ወይም ለተለያየ ቃል ታውጡ ወንበር ተነካክቶ ሊሆን ስለሚችል መጀመሪያ ኢቭን ጫማችሁ ትላንት ያደረጋችሁና ዛሬ የምታደርጉ ጫማ ልዩነት ካለው ከፍና ዝቅ የሚል ከሆነ ምቾት ላይ ሰማችሁ ስለሚችል ወንበራችሁን በእንደዚህ አይነት መልኩ ታስተካክላላችሁ። ወንበራችንን እናስተካክላለን። ወንበራችንን ካስተካክልን በኋላ ፍሬም በአግባቡ ይይዝልናል አይይዝልን የሚለው ነገር እናያለን ማለት ነው። ፍሬም ምናምን መያዙን ካረጋገጥን በኋላ ቤተሰቦቼ ምንድነው የምናደርገው?
ወደ ማስነሳት እንላለን። ስናስነሳ ማርሻችን ኒውትራል ላይ ነው ወይስ አይደለም የሚለውን እናያለን። ኳድሮ ላይ ስታበሩ ዳሽቦርድ ላይ ኤን መብራቱን ታረጋግጣላችሁ። ኒውትራል ከሆነ ቀጥታ ፍሬን ረግጣችሁ መኪናውን ታስነሳላችሁ ማለት ነው። ሲነሳ የመጎተት ባህሪ ወይ አልነሳ የሚል ነገር ባህሪ ካለው የባትሪ ችግር ነው የሚሆንባችሁ። ያን ባትሪያችሁን ጃምፐር በመያዝ ታስነሱ ትችላላችሁ ማለት ነው። መኪናው በአግባቡ ከተነሳ ደግሞ ባትሪያችሁ ጥሩ ነው ይነሳል። ከተነሳ በኋላ ግን ነዳጅ ቶሎ መስጠት የለባችሁ። ምንድነው የምታደርጉት? መኪናው ከተነሳ በኋላ የተወሰነ ደቂቃ 1-2 ደቂቃ ወይ 3 ደቂቃ መስራት አለበት። በሚኒመም ወይ በአይድል መስራት አለበት ማለት ነው መኪናችን። ያ እስከሚሰራ ምን ቼክ እናደርጋለን? አይድል እስከሚሰራ መቀመጥ የለብንም። ውስጥ መቀመጥ ዝም ብሎ መቀመጥ የለብንም ቤተሰቦች። በአይድል እስከሚሰራ መኪናው እስከሚሞቅ የመጀመሪያው ነገር ምንድነው? አቧራ ማንሳት ካለባችሁ መኪናችሁን የመስታወታችሁን አቧራ ታነሳላችሁ። ያን ካረጋችሁ ደግሞ በኋላ ንጹህ ደግሞ ከሆነ ምንድነው ወዴት ነው የምትሄዱት? ማታ ላይ መቼስ አሁን ላይ በተለያዩ መንገዶች ላይ የመንገድ ትራንስፖርት ባለሙያዎች ቼክ እያደረጉ ነው። መኪና በጣም ቼክ እያደረጉ ነው። መኪናው ሙሉ ነው ወይ ሙሉ ኦፕሽን እየሰራ ነው ወይ ሙሉ ኦፕሬት ያደርጋል ወይ የሚለው ነገር እየታየ ነው ያለው። ይሄ ነገር እየታየ ስላለ መኪናችን ሁሉ ነገር ቼክ አድርጉ የምንለው ለዚህ ነው። ምንድነው የምታደርጉት? መብራታችን ይበራል ወይስ አይበራም የሚለውን ነገር ማየት አለብን። መኪናው በሚኒሞ እየሰራ ወይ በአይድል እየሰራ እናንተ መብራቱን ታበሩና መብራታችሁ የፊቱ መብራት እንደሚበራ አጭሩም ረጅሙ እንደሚበራ ቼክ ታደርጋላችሁ። ያ የሚበራ ከሆነ ከዛ ቀጥሎ ምንድነው ቼክ የምታደርጉት? ወደ አዛርዳችሁን ታበራላችሁ። አዛርድ የሚሰራ ከሆነ ፍሬቻ ይሰራል ማለት ነው። ካልሆነ ፍሬቻችሁን ወደ ቀኝም ወደ ግራም እያዞራችሁ ቼክ ታደርጋላችሁ። ያ መስራት አለመስራቱ ቼክ ታደርጋላችሁ፣ ግዴታ ነው። ከዛ ደግሞ ወዴት ትመጣላችሁ? ወደ ኋላ ትመጣላችሁ። ኋላ ደግሞ ትሆኑና ኋላ ሆናችሁ የታርጋ መብራት ይበራል ወይ፣ መብራቱ ይበራል ወይ፣ ፍሬን ሲረገጥስ ይበራል ወይ የሚለውን ነገር ታያላችሁ። ፍሬን ሲረገጥ ለእናንተ ብቻ ሳይሆን ጥቅሙ ከኋላ ላለው መኪና ለሚከተላችሁ መኪና ትልቅ አድቫንቴጅ አለ። ምክንያቱም የሚጠቅመው ለነሱ ነው ለሱ ነው። ምክንያቱም ሊቆም ነው ይሄ መኪና ሊቆም ነው ብሎ የመረጋጋት ነገር ያመጣል ማለት ነው። ስለዚህ ያን ነገር ቼክ ታደርጋላችሁ በአግባቡ። ያለበዛ ይሄን ነገር ቼክ ካላደረጋችሁ በምትወጡበት ሰዓት ስለመሸ ብቻ አይደለም ትራፊክ የሚቀጣችሁ መብራት የሚበራው ቀን ነው ምገባው በማለት በመሳነፍ ቸልተኛ በመሆን መብራታችሁን ቼክ ባታደርጉ መንገድ ትራንስፖርት መንገድ ላይ አስቆማችሁ ቼክ ሲያደርጉ መብራት ባይበራ የተቃጠለ አምፖል ለ200 እና ለ300 ለምትቀይሩት አምፖል ወደ 1000 ምናምን ትቀጣላችሁ። መቀጣቱ ብቻ አይደለም ጊዜያችሁን ታባክናላችሁ። ጊዜ ወርቅ ነው በዚህ ሰዓት። ስለዚህ ይሄ ሁሉ አደጋ ስለሚኖረው ቀድማችሁ እነዚህ ነገሮችን ማስተካከል ማየት መቻል አለባችሁ ቤተሰቦች። እና ቤተሰቦቼ ይሄን ሁሉ ካረጋችሁ በኋላ ወደ ምትሄዱበት መንገድ ወደ ስራ ወደሚሄደውም ቤተሰብ ጥየቃም ለመዝናናት የሚወጣውም ወደ ተለያየ መንገድ የምትሄዱ ሰዎች እግዚአብሔር ከናንተ ጋር ሆኖ መንገዳችሁን ይምራላችሁ፣ ይጠብቃችሁ። መንገዳችሁ ሰላም ሁሌም ሰላም ሁኑልኝ ቤተሰቦቼ። መልካም ነገር እንዲገጥማችሁ ለመኪናችሁም ለእናንተም ሁሉ ነገር ሰላም እንዲሆንላችሁ እመኛለሁ። ይሄ ቪዲዮ ደግሞ ብዙ ሰው ይማርበታል ይጠቅመዋል ብላችሁ ካሰባችሁ አንዳንድ ዝም ብለው ስለ መኪና የማያውቁ ሰዎች ዝም ብለው ቸልተኛ የሚሆኑ ሰዎች አለ ብላችሁ ካሰባችሁ እንደነገርኳችሁ ሼር አድርጉላቸው። ሰብስክራይብ በማድረግ ሼር በማድረግ እንዲሁም የደውላ ምልክት በመንካት ቤተሰብ ሆናችሁ ቶሎ ቶሎ ቪዲዮ እንዲደርሳችሁ የናቲ አውቶሞቲቭ ፋሚሊ እንድትሆኑ ከወዲሁ እንነግራችኋለን። ጊዜያችሁን መስዋዕት አድርጋችሁ ሰዓታችሁን መስዋዕት አድርጋችሁ ስላዳመጣችሁ እጅግ በጣም ነው ማመሰግነው። እወዳችኋለሁ። በተለያየ ቪዲዮ እንመጣለን። ስለዚህ እንድሰራላችሁ ማወቅ የምትፈልጉት ነገር ማናችሁ ሰዎች ስለ መኪና ማወቅ የምትፈልጉት ይሄን ቪዲዮ ስራለን ይሄ ነገር እንዴት ነው ልናቅ ምንችለው የሚለውን ነገር በሙሉ ኮሜንት ላይ አስቀምጡልኝ፣ ሰራላችኋለሁ። ቤተሰቦቼ በጣም ነው የምወዳችሁ። በሌላ ቪዲዮ እስከምንገናኝ ድረስ ትናፍቁኛላችሁ። እግዚአብሔር ሀገራችንን ሰላም ያርግልን። ሁላችሁም ሰላም ሁኑልኝ ባላችሁበት። በዛኛው ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።